ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ በሎኬሽን ሀገራችን ኢትዮጵያን እንዴት እንደምናይ ነው ማሳያችሁ። እንግሊዘኛ ጋር ጸብ ስለሆን የምነካውን አፕሊኬሽን እናንተ እዩ ማለት ነው። እኛውን አፕሊኬሽን እንካታለን። ኤምኤፒኤስ የምትለዋን ከዛ ጎግል ላይ እንደዚህ ሰርች ያደርጋል። እንደዚህ ሲል ኢትዮጵያ የምትለውን እንፈልጋለን። እነዚህ ጽሁፎችን ማለት ነው። ምናልባት እንደዚህ ያልመጣላችሁ ካለ እቺኛዋ እዚች ጋር ምጫናት አሁን ታያታላችሁ። የሆነች ክብ ነገር አለ። እሷን ነካት አድርጓትና እንደዚህ ምልክት ሲመጣላችሁ የመጀመሪያውን ጫን ትሉትና ባክ ብላችሁ ትወጡና መልሳችሁ እንደዚህ ይመጣላችኋል። ከዛ እዚች ጋር ኢትዮጵያ የምትለውን ጽሁፍ እንፈልጋለን። እቺት ሀገራችን ኢትዮጵያ እዚች ጋር ፊት ለፊት አለች። እቺ እናሰፋታለን ማለት ነው። ኢትዮጵያ እንደዚህ እናሰፋውና እንደዚህ ሲመጣልን እቺኛዋን ነገር መልሰን ቅድም የነካናትን መንካት እንችላለን። እንደዚህ አማርኛ ካልመጣልን እቺኛዋን ተጭነን ሁለተኛ እዚህ ጋር አስፋልት ምናምን የሚያሳየውን ይህንን እንጫናለን ማለት ነው። ይህን ተጭነን ከዚህ አጥፍተን እንወጣና ከዛ እንደዚህ እንፈልጋለን። አሁን የምፈልገው ደሴና ከደሴ ውጫሌና ወልጌሳን ስለሆነ እንደዚህ እንሄዳለን ማለት ነው። ደሴ እዚህ ጋር አለ። ደሴና ወልዳዬ መካከል ላይ ውጫሌና ወልጌሳን ስለምፈልግ ይህን እንደዚህ እናሰፋዋለን። ሀይቅ መጣ፣ ውጫሌ መጣ፣ መርሳ መጣ። ሀይቅ እንደዚህ ነው። እናንተ ምንድነው ግን ያልገባኝ ነገር? ባህሯ ነው። ሀይቅ ከተማ አትታይም። እግዚአብሔርን ይኸው ምንም አይታይም። ሀይቅ ከተማ ይኸው እንዴት እንደሚጨልም ማለት ነው። ባህር ውስጥ ነው እንደ ሀይቅ ያለችው። እንደዚህ ነው የሚታየው። በቃ ሀይቅ ማለት ነው። ከዛው እንፈልገው እኔ ወልጌሳን ስለሆነ ውጫሌና ወልጌሳን ስለሆነ ወዴት ነው የሚሄደው? ወደዛ ነው የምፈልገው ማለት ነው። ቀጥታ ውጫሌ እዚህ ጋር መጣልኝ። ውጫሌ ከተማ ይሄን ይመስላል ማለት ነው። እዩት እንግዲህ ውጫሌ እንደዚህ ናት። ክቧይች በፒንክ ከለር የተከበበችው ውጫሌ ማለት ነው። ይሄ ቢጫ ከለር ቢጫው የአስፓልቱ ነው። ይሄ ደግሞ ውስጣ ውስጥ ነገር መንገድ አለ አይደል? የውስጣ ውስጥ መንገድ ልክ አስፓልት ይመስላል ማለት ነው። ይቅርታ ጠፋሁት። ከዛ እንደዚህ እያሰፋን እንሄዳለን። ውጫሌ ይሄን ደረስን ማለት ነው። አሁን ውጫሌ ይሄ ደኑ ገላ መሰለኝ አዲሱ ምስረታ ማለት ነው አይደል? ይሄ ከዛ እንደዚህ አስፓልታችን ይዘን እንሄዳለን። አስፓልታችን ይዘን እየሄድን ማንን እናገኛለን? ማንን እናገኛለን? ጨሌ ቅዱስ ገብርኤል እዚች ጋር ማለት ነው። አያችሁት? ጨሌ ቅዱስ ገብርኤል ይሄን ይመስላል። ከዛው ጨሌ ቅዱስ ገብርኤልን አስፓልቱን ይዘን እንሄዳለን። እድ ብለን ደግሞ እዚች ጋር የማንን ቤት እናገኛለን? ገኒ ቤትሽ ይኸው ማለት ነው። ይሄን ይመስላል ቤትሽ። እሺ ይሄ ቤትሽ ነው። ከዛ ደግሞ አስፓልታችን ይዘን እንሄዳለን ቀጥ ብለን እንደዚህ ሄደን ደግሞ እዚች ጋር ደግሞ ያት የኔ ቤት መገንጠያዋ 2 ቁጥር ተጽፋለች ማለት ነው። ወደ እኔ ቤት ወረድ ስንል ደግሞ የኔ ቤት ይችን ትመስላለች ማለት ነው። ደንካ ቅዱስ ገብርኤል ቅዱስ ሚካኤልን ደግሞ ወደዛ እንመልሳችሁ ማለት ነው። እዛና መሄድ ስለሌለብን ወደ ላይ ስለሆነ ነው እንትን ያደረኩት። አስፋልት ይዘን ስለሄድን ነው። ቅዱስ ሚካኤል ደንካ ቅዱስ ሚካኤል ይቅርታ፣ ደንካ ቅዱስ ሚካኤል ደኑ ደስ ሲል የመቃብሩ ስፍራ ምናምን ነው የሚባለው። እኔ ለቅሶ ሂጄ አላውቅም፣ ይቅርታ አድርጉልኝ ማለት ነው። ቀብሩን አይቼ አላውቅም። ይሄ ግን ያምራል ቦታው ማለት ነው፣ ቤተ ክርስቲያኑ። ከዛ አስፋልታችን ጋር እንገባና የት እንሄዳለን? ወልጌሳ ማለት ነው። ተመልከቱ እንግዲህ ይሄን ይመስላል። አሁን የት እየሄድን ነው? ወደ ውቢቱ ወልጌሳ እየሄድን ነው። አስፋልታችን ይዘን ቀጥ ብለን መሄድ እንችላለን። እየሄድን ጎል ወንዝ ደረስን ማለት ነው። ጎል ወንዝ ይሄ ነው። ጎል ወንዝ ይላል ይሄ። ከዛ እንደዚህ እንሄዳለን። እንደዚህ እየሄድን የት እንደርሳለን? እነ እህት ቤቲ ሰፈር ላይ እንደርሳለን ማለት ነው። አሁን እዛ ይሄው እንግዲህ እህት ቤቲ ቤትሽ እዚህ ውስጥ ነው። የትኛው መገንጠያ እንዲሆን አላውቅም። አስፋልቱን ይዘሽ ሄደሽ ማግኘት እንደምችል ብቻ ነው የማውቀው። ይሄው ኳስ ሜዳ እዚህ ጋር ነው። ገነተ ማርያም ያት እዚች ጋር ናት። በዚህ መልኩ ነው ማየት የምችል። እንደዚህ ታሰፊውና ከዛ እንደዚህ ትመጫለሽ። በዚህ እነዚህ ውስጥ መንገዶች አሉ አይደል? ውስጥ የምትሄጂበት ምናምን እንደዛ። እኔ እኮ ስንተኛው መገንጠያ እንዲሁ ባውቀው አስታውሰው ነበር። ግን ያው 2 ነው 3 5 6 የሆነ 5 ሄጃለሁ። የበላበትን ውሻ እንኳን አይረሳም። እኔ እንግዲህ የውሻው የሚሄድበት ያህል ታማኝ አይደለሁም ለጓደኛዬ ማለት ነው። ተመልከቱ እንግዲህ
እና በዚህ መልኩ ማየት ትችላላችሁ። እርግጠኛ ነኝ ቤትዬ አንቺ ቤት እዚህ አካባቢ ነው የሚመስል። ይሄኛው የመጀመሪያው መገንጠያ የማርያም ሰፈር ነው። ከዛ ቀጥሎ ሌላ መገንጠያ አለ። ከዛ ይሄኛው ሶስተኛው መገንጠያ እርግጠኛ ነኝ የአንቺ ቤት ከነዚህ ከሶስቱ ነው ወይ እዚህ አካባቢ ነው ወይም እዚህ አካባቢ ነው የሚሆነው ማለት ነው። እንደዚህ ነው የሚሆነው እና በዚህ መልኩ ማየት ትችላላችሁ። ኢትዮጵያ ሀገራችን ይችን ትመስላለች። ሰምታችኋል የኔ ውድ ወይ ኢትዮጵያ የኔ እናት ወይ የኔ ፍቅር ሀገር